አይወድቅም የሙስሊሞች ባንዲራ ብሎ በተቆረጡት ሁለት እጆች እንዲያቀፈ ሙስዓብ ኢብኑ ዑመይር በመካ ሳለ የቅምጥል ቤተሰብ ልጅ ነበረ። በሀብት ያደገ ልብሱ ከህንድ ነው የሚመጣለት፣ ከየመን ነው የሚመጣለት። ሽቶው ልዩ ሙስዓብ አልፏል እንዴ ይባላል። ለምን? የሚቀባው ሽቶ አካባቢውን ስለሚያውድ። በመካ ውስጥ ያለች ማንንም ልጃገረድ ሙስዓብ ባሏ ቢሆን እምትመኝ እንጂ ከዚህ ውጭ አልነበረችም። ወደ ኢስላም ሲገባ ግን ሙስዓብ ኢብኑ ዑመይር የኢኮኖሚ ማዕቀብ ተደርጎበት የሚለብሰው ልብስ አጥቶ ልብሱን በሾህ ሰፍቶ አያይዞ ሲሄድ አይተነዋል አሉ። አንደበተ ርቱዕ የነበረው ሙስዓብ ኢብኑ ዑመይር እዚህ ወደ መዲና ሰዎች ወደ አውስና ወደ ኸዝረጆች ነብዩ ሰለላሁ ዐለይሂ ወሰለም ለኢስላም ቦታን እንዲያደላድል የመጀመሪያ አምባሳደር አድርገው ላኩት። ከዛ በኋላ በአንድ አጋጣሚ ሰዓድ ኢብኑ ሙዓዝ የተባለ የአውሶች መሪ ስለ ሙስዓብ ኢብኑ ዑመይር ዳዕዋ ማድረግ ሲሰማ ወንድሙን ላከ። የሆነ ሰው የሰማው ነው፣ ሂድና ከሀገር ያባረው። የሰዓድ ኢብኑ ሙዓዝ ወንድም መጥቶ ሙስዓብ ኢብኑ ዑመይርን ሲያዳምጠው ይህንንማ እኔ አላባረውም አለ። ወደ ወንድሙ ሄደና ሂድና አንተ ራስህ አባረው አለ። ሰዓድ ኢብኑ ሙዓዝ ሰይድ ነው፣ መጣ ወደ ሙስዓብ ኢብኑ ዑመይር የሚያስተምርበት ቦታ ላይ። ከዛ በኋላ በቀጥታ አንገትህን በሰይፍ ሳልቀላው ውጣ ካገሬ ሲል ሙስዓብ ኢብኑ ዑመይር አንደበተ ለስላሳው ሰሓቢይ መልከ መልካሙ ያ አኸል ዓረብ አንተ የዓረብ ወንድም ሆይ ከኔ ትንሽን ነገር ስማ ታገስና ከወደድከው እሰየው ከጠላኸው ግን አገርን ጥዬ ወጣለሁ አለ። በደአ የሽረሑ ለሁ እሙር አልእስላም። ከዛ በኋላ የኢስላምን ጉዳይ አንድ በአንድ እንዲህ ብሎ ነው ብሎ ሲያብራራለት ቃለ አነ ድኹሉ ኢላ ዲኒኩም ሃዛ፣ ወደዚህ እምነታችሁ እንዴት ነው ምገባው አለ። ሸሃደተይ ሰጠው ሙስዓብ ኢብኑ ዑመይር ሰለመ። ሙስዓብ ኢብኑ ዑመይር በመዲና በመካ እንደዛ የነበረው በመዲና አወሉ ሰፊር የነበረው የሞተው በዚህ ማዕረካ ነው። ሙስዓብ ኢብኑ ዑመይር የሙስሊሞች ባንዲራ ያዥ ነበረ። ከዛ በኋላ በቀኝ እጁ ባንዲራውን ከፍ ሲያደርግ በዛ ቀውጢ ጊዜ ቀኝ እጁ ተቆረጠ። እንደገና በግራ እጁ ይሄ ደም እየፈሰሰ በግራ እጁ ያዘ፣ ግራ እጁ ተቆረጠ። አይወድቅም የሙስሊሞች ባንዲራ ብሎ በተቆረጡት ሁለት እጆች እንዲያቀፈ መጨረሻ አንገቱ ተቆረጠ፣ ወደቀ ማለት ነው።